كم جاد من فضله قبل السؤال ሁለት ቃላቶች አሉ ለምላስ ቀላል የሆኑ አላህ ዘንድ ግን ሚዛን ላይ ትልቅ ቦታ ያላቸው አላህ የሚወዳቸው እነሱም ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም ናቸው ብላ ነብዩ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም ያለ ሰው አንደኛ አላህ ይወደዋል። አላህ የሚወደውን ቃል ስለደጋገመ የእሱን ብቸኝነት በምላሱ ስለተናገረ አላህን ከጉድለት ስላጠራ፣ ሁለተኛ ሚዛኑ ከፍ ይለለታል፣ ሶስተኛ አይቸገርም ቀላል ዝክር ሱብሃንአላህ ወቢሐምዲሂ ሱብሃንአላሂል ዐዚም። እንደዚሁ ደግሞ በቀን 100 ጊዜ ሱብሃንአላህ ወቢሐምዲሂ ያለ ሰው አላህ ወንጀሉን ጠራርጎ ያስወግድለታል፣ ይምረዋል። የእሱ ወንጀል የዱንያ ባህሮችን ማዕበል የሚያክል እንኳ ቢሆን ብላ ነብዩ ሰለላሁ ዐለይሂ ወሰለም። በቀን 100 ጊዜ ሱብሃንአላህ ወቢሐምዲሂ ያለ ሰው አላህ ወንጀሉን ይምረዋል፣ ይቅር ይለዋል። የእሱ ወንጀል ከብዛቱ የመጣ ዱንያ ላይ ያሉ ባህሮችን በሙሉ ማዕበላቸውን የሚያክል እንኳ ቢሆን ዛሊከ ፈድሉላህ ዩእቲሂ መን የሻእ። ይሄ አላህ ትልቅ የሆነ ረሕመት ስጦታ ነው። እድለ ቢስ ማለት እንዲህ አይነቱን የመልካም አጋጣሚ መጠቀምን ትቶ የማይረባ ወሬ የሚያወራ ሰውን